ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። በዚህም ጥንቅራችን ከኛ ጋር ስትቆዩ ላይክ እያደረጋችሁ እንድታበረታቱም በትህትና ጠየቅን። በዘንድሮ ዓመት ከክለቦች ዓለም ዋንጫ ጋር በተያያዘ የቼልሲ ስብስብ ከውሰት ያካተቱት አንድ ተጫዋች ብቻ ነው፣ አንድሬ ሳንቶስን ነው። ከዛ ውጭ ግን ሌሎች ተጫዋቾችን በሙሉ ቀንሰዋል። ከነባር ተጫዋቾችም ይቀነሷል። በርካታ የቼልሲ ደጋፊዎች ስብስቡን ስትሉን ነበረ። ግብ ጠባቂ ሄዱት ፊሊፕ ኤርገንሰን፣ ሮበርት ሳንቼዝ እና ማይክ ፔንደርሰን ናቸው በማሬስካ የተመረጡት። ተከላካይ ሪስ ጄምስ፣ ማሎ ጉስቱም፣ ጆሻ ቾፒንግ፣ ትሮቫቻ ሎቫ፣ ቱንሲል አድራቢዮ፣ ማማዱ ሳር፣ ሌቭ ኮልዊል፣ ቤን ዋይት፣ ባድሼሊ እና ማርክ ኩኩሬላ ተካተዋል። የአማካይ ስፍራውን ሞይሰስ ካይሴዶ፣ ሮሜዮ ላቪያ፣ ዳሪዮ ኢሴጉ፣ ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ፣ ዲስብሪሃል እና ኮል ፓልመር ናቸው። በአጥቂ ስፍራ ላይ ፔድሮ ኔቶ፣ ታሪክ ጆርጅ፣ ኒኮላስ ጃክሰን፣ ክሪስቶፈር ንኩኩ፣ ኑኖ ማሪኬ፣ አዲሱ ፈራሚ ሊያም ዴላፕ እና ማርክ ጉዌ ተካተዋል ማለት ነው። እነኚህ በቼልሲ ስኳድ ውስጥ የተካተቱና በዓለም ክለቦች ዋንጫ የሚሳተፉ ናቸው። ምናልባት ኢሲጎ በቼልሲ ቤት 14 ቁጥር መለያ ተሰጥቶታል። ፍሌክስስ ካላችሁ ጆዋ ፍሌክስ፣ ስተርሊንግ እና ዲሳሲ ከስብስብ ውጭ እንደተደረጉ ይታወቃል። እነኚህም ሶስት ተጫዋቾች ከስብስብ ውጭ የተደረጉት ቀጣይ ክለብ አፈላልገው እንዲቀላቀሉ ነው ተብሏል። ስለዚህ ከነባር ተጫዋቾች ውስጥ የጆዋ ፍሌክስ ቁጥር ለአዲሱ ፈራሚያቸው ኢሲጎ ተሰጥቷልና ስለሆነም ቀጣይ ውድድር ዓመት ፍሌክስ፣ ስተርሊንግ እና ዲሳሲን በቼልሲ እንደማንመለከታቸው ፍንጭ የሰጠበት ይመስላል። ሌሎች ወጣት ተጫዋቾቻቸው ደግሞ በውሰት ለሌሎች ክለቦች እንደሰጡ ይታወቃል። በቼልሲ በኩል በርካታ ተጫዋቾቻቸውን ትተው ወደ አሜሪካ ካቀኑ በኋላ ክለቦች ተጫዋቾቹን ለማስፈረም ጥረት ማድረግ ጀምረዋል። አንደኛው አክሰል ዲሳሲ ነው። በእርግጥ ቼልሲም ይሄን ያደረገበት ወይም ትቷቸው የሄደበት ምክንያት ክለብ እንዲያፈላልጉ ነበረ። አክሰል ዲሳሲን በተመለከተ ታዲያ ዩቬንቱስ ዋነኛው ፈላጊ ሆኖ ብቅ ብሏል። በተለይም በተጫዋቹና በቼልሲ መካከል ከስምነት እንደደረሱ ይታወቃል ክለቡን እንዲለቅ። ስለሆነም ክለቡን ሲለቅ መዳረሻው እርግጥ ባይሆንም ዩቬንቱሶች የተጫዋቹ ፈላጊ ሆነው ብቅ ብለዋል። ኤንዞ ማሬስካ ጋዜጣዊ መግለጫ ሲሰጡ ነበረ። ሉዊስ ኤንሪኬን አድንቀዋል። በተለይም ፒኤስጂን ገንብቷል። እኔም በራሴ መንገድ እሱ እንደሰራው በትንሹ በቼልሲ ቤት መስራት ሞክሬያለሁ። አሁን ትልቁን ቡድን ለመገንባት በጊዜ ሂደት ላይ ነኝ ብለዋል። እንደ ሮል ሞዴል የሚወስዱትም የሉዊስ ኤንሪኬውን ቡድን ፓሪስ ሰን ዠርሜን መሆኑን አረጋግጧል። በእርግጥ በርካታ ዝውውሮችን እየፈጸሙ ይገኛሉ። የቼልሲ ዝውውር መስኮት ገና አላበቃም ብሏል ቤን ጃኮብስ በራሱ እንግዲህ ሁለተኛው ዝውውር ሲከፈት ማለትም ከሰኞ በኋላ የቼልሲ የዝውውር መስኮት ዳግም እንግዲህ እንቅስቃሴ ይጀምራል ተብሎ ይጠበቃል። በተለይም እንኳን እንዳላቸው ግን አንድ ግብ የመስመር አጥቂን ይፈልጋሉ ተብሏል ቼልሲዎች። ይህን ለማድረግ እንደሚንቀሳቀሱም ቤን ጃኮብስ አረጋግጧል። ስለዚህ ሁለተኛው የዝውውር መስኮት በቼልሲም ትልቅ አብዮት ይሆናል ተብሎ ይታሰባል። ቼልሲ ከሚፈልጋቸው ተጫዋቾች ውስጥ ሁጎ ኤኪቲኬ አሁንም በዝርዝራቸው ውስጥ አለ። ግን ደግሞ ዝውውሩ ላይ ሊቨርፑልም ይገባበታል እየተባለ ነው። ሊቨርፑል ከአጥቂ ስፍራ ጋር በተያዘ ስሙ ከኢሳክ ጋር ቢያያዝም ሁጎ ኤኪቲኬንም በተመለከተ ፍላጎት እንዳለው ቤን ጃኮብስ አስነብቧል። ምንም እንኳን ቼልሲ አጥቂ ለማስፈረም በገበያው ላይ ቢሆንም ግን አሰልጣኝ ማሬስካም ለጃክሰን ልዩ ፍልቀር አላቸው ነው የተባለው። በተለይም ተጫዋቹ ላይ ከፍተኛ የሆነ እምነት አላቸው። ናም ከሊያም ዴላፕ በተጨማሪ አጥቂ ለማምጣት ቼልሲዎች አሁን ጥርጣሬ እንዲገባቸው ሆኗል የተባለው። በተለይም በርካታ የቼልሲ ደጋፊዎች ሊያም ዴላፕን አስፈርሙ የ9 ቁጥር መለያ ከተሰጠው በኋላ አዲስ የ9 ቁጥር ስለማምጣቱ ክለባቸው እርግጠኛ አይደሉም ነው የተባለው። በተለይ መረጃውን ይዞት የወጣው ቤን ጃኮብስ በስብስብ ውስጥ እንደ ጃክሰን አይነት ተጫዋች አለ። አሁን ደግሞ ሊያም ዴላፕ ተጨምሯል። በአስተኛ 9 ቁጥር ላይ ክሪስቶፈር ንኩንኩ አለ። ስለመቀጠሉ ስለመቆየቱ እርግጥ እንዳይሆን ያደረገው ነገር የዓለም ክለቦች ዋንጫን እንዲሳተፍ የቡድኑ አካል ማድረጋቸው ነው። ለማንኛውም ቼልሲዎች በተለይም በርካታ የቼልሲ ደጋፊዎች 9 ቁጥር ዳግም ስለመምጣቱ ክለብ ውስጥ እርግጠኛ አይደሉም ብለዋል።
ሌላው ጆርጅ ፒትሮቪችም ከቼልሲ ዓለም ክለቦች ዋንጫ ስብስብ ውጭ ከተደረገ በኋላ በሁለቱ መካከል በተደረገ ውይይት መቀነሱን ነው በርካታ ምንጮች እያረጋገጡ የሚገኙት። ጆርጅ ፒትሮቪች እና በቼልሲ መካከል የነበረው ውይይት ቁጥር 1 ግብ ጠባቂ ስለመሆን ነበረ። ነገር ግን ቼልሲዎች 100% ዋስትና እንደማይሰጡት ካስረዱት በኋላ ያንን ፍላጎቱን ሊያሟላ እንደማይችል ተነግሮታል። በቼልሲ በኩል በኤንዞ ማሬስካን በኩል ሁለት ወገኖች መካከል ምንም አይነት ችግር አልተፈጠረም። አንዳቸው የአንዳቸውን ውሳኔ ያከብራሉ የተባለው። ስለሆነም ጆርጅ ፒትሮቪች ክለቡን በቋሚነትም ሊለቅ የሚችልበት ሰፊ ድል እንዳለም ጭምር ነው የተዘገበውና ተጫዋቹ በቼልሲ ስለመቆየቱም 100% እርግጠኛ መኮን አልተቻለም። ሌላው ዌስሊ ፎፋና በቼልሲ ስብስብ ውስጥ እንደሌለ ይታወቃል። ይህ ተጫዋች ደግሞ ራሱን እንዲያሻሽልና በቀጣይ ውድድር ዓመት በክለቡ መቆየት የሚያስችለው ጥንካሬ ላይ እንዲገኝ መቀነሱን ዴይሊ ሜል ነው ያስነበበው። ስለዚህ በቼልሲ ቤት ውስጥ በርካታ ተጫዋቾች ሲቀነሱ የዌስሊ ፎፋና በትልቁ ይጠቀሳል። በርካታ የዜና ምንጮች ላይ ግን በስፋት እየተዘገቡ ያሉት እነ ዦዋ ፍሌክስ፣ እነ ራሂም ስተርሊንግ፣ ፒትሮቪች አይነት ናቸው። ግን ዌስሊ ፎፋና በራሱ አንዱ የተቀነሰ ነው። በእርግጥ ይህ ተጫዋች ስሙ በስፋት ከኦሎምፒክ ማርሴ ጋርም እየተያዘ እንደሆነ ይታወቃል። ፔድሮ ኔቶ ፉልሃም ላይ ያስቆጠራት ግብ የ2024-25 የወንዶች የቼልሲ ምርጥ ግብ ተብላ ተመርጣለታለች። ስለሆነም የቼልሲ የዓመቱ ምርጥ ግብ የፔድሮ ኔቶ ግብ ሆና ተመርጣለች። ፉልሃም ላይ ነበረ በጣም በአስደናቂ ሁኔታ አክርሮ መጥቶ ያስቆጠራት። ለማንኛውም ቼልሲዎች ከዚህ የተለየ ግብ ከነበራችሁ ግን በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ውድ ቤተሰቦቻችን ዩቲዩብ ቻናላችን መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮቻችን እነኝን ይመስሉ ነበረ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ እጅግ በጣም እናመሰግናለን። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። ቀኑ የሳምንቱ 4ኛ ቀን ሐሙስ ላይ እንገናኛለን። መልካም ቀን ይሁንላችሁ።